አባት ከእናት ጋር አባት ከልጅ ጋር እንዳይገናኝ። ሰላም ጤና ይስጥልኝ ሀገሬ ልጆች። ወንድሜ ቪዲዮህን ዲዩት ያደረኩት ሀሳብ ስለገዛኝና አስተያየት መስጠት በኮሜንት ሀሳብ ስለማያስጨርስ ነው። እውነቱን ለመናገር ብዙ ጊዜ እኔ ለሴቶችም የምናገረው ነገር ቢኖር አባት ባሌ ለኔ መጥፎ ባል ሊሆን ይችላል፣ ለልጆቹ ግን መጥፎ አባት አይደለም። ባልና ሚስት ሊጣሉ ይችላሉ፣ ላይስማሙ ይችላሉ። ያ ማለት ግን ባልና ሚስት ሲፋታ ከነ ልጆቹ መፋታት አግባብ አይደለም። ብዙ ጊዜ ኢቭን እንኳን አባት ልጆቹን ካልጠየቀ እኔ ለፍቼ አሳድጌ ነገ ጠዋት እሱ ምንም ሳይለፋ መጥቶ ልጄ ሊል ነው ወይ ሲል ብዙ ጊዜ እከራከራችኋለሁ። የኔ ልጆች እኔ ያሳደግኳቸው ልጆች ሀብታም ለመሆን ምሁር ለመሆን ከራሳቸው አልፈው ሰውን ለመርዳት ያብቃቸው እንጂ ደስ ነው የሚለኝ። እንደውም ጎን ለጎን ሆኜ የልብ ነው የሚሰማኝ። የስራዬ ውጤት ከኔ አልፎ ለሱ እንደጠቀመው ሳይ ኩራት ነው የሚሰማኝ እላችኋለሁ። ኧረ እንደዚህ የሚባል ነገር የለም። መነገር እየተነገራቸው ማደጋል ማን በለፋ ማን ስትሉኝ ራሱ እኔ አልስማማም። ስለዚህ አባትና ልጅ መገናኘት አለበት። አንተ ወንድሜ ግን ምናልባት በዙሪያ እንደዚህ ልጆቻቸውን እንዳያዩ የተከለከሉ ሰዎች ካሉ ወይም በራስህም እንደዚህ አይነት ነገር ካለ ጀርመን ሀገር ላይ ያለምንም ምክንያት እናት ልጇን አባት እንዳያይ ማስከልከል አችልም፣ መብትም የላትም፣ ህገ መንግስቱም አይፈቅድላትም። ህገ መንግስት የሚፈቅድላት አባት የሚሰክር ከሆነ በዋትሳፕ ስልክ ደውለህ የግድያ ዛቻ ማስፈራራት የምታረግ ከሆነ ያንን ሪከርድ አድርጋ ለህፃናትና ወጣቶች ካሰማች የላክላትን ቮይስ ማስፈራራቶች አግሬሲቭ የሆነ ወይ ደግሞ በጣም ኃይለ ቃል ተናግረሃት እነዛን ነገር ሪከርድ ተደርጎ ለህፃናትና ወጣቶች እንደ ማስረጃ ለፍርድ ቤት ከቀረበ አዎ ለልጆችህም ለሚስትህም አደገኛ ሰው ስለሆንክ አጠገባቸው እንዳደርስ እነሱ የተሳፈሩበት ባቡር ውስጥ ተሳፍረ ብትገኝ እንደምትቀጣ ማስጠንቀቂያ ይነገርሃል። በተረፈ ግን እናት ልጆቿን አላሳይም የምትልበት ሌላኛው አግባብ ብዙ ጊዜ ጀርመን ሀገር ህጋዊ ጋብቻ ሳትፈጽሙ ወዳችሁ አይደለም። ምንድነው ያው አብዛኛው በእጁን ይሰጣል። በስደተኛ ካምፕ የጎረቤት ሀገር ሊሰጥ ይችላል፣ ሌላ ስም ሊሰጥ ይችላል፣ የተሳሳተ ማንነት ሊሰጥ ይችላል። ስለዚህ ጋብቻ ለመፈጸም ደግሞ የልደት ሰርተፊኬት አገር ቤት ያላገባህ ካሁን ቀደም ያላገባህ ለመሆን ካገባህም ደግሞ የፈታህበትን ብዙ ነገር ከመጣህበት ሀገር ላይ ስለሚፈልጉ ህጋዊ ጋብቻ ለመፈጸም ትንሽ ከባድ ነው ጀርመን ሀገር። ያለዛ እረዳችኋለሁ። ሁሉም እንደኔ ቀጥታ ነው የመጣው፣ በጋብቻ ነው የመጣው፣ በትምህርት ነው የመጣው ማለት ይከብደኛል። ብዙ ሰው በዛ ምክንያት ጋብቻ አትፈጽሙ። ጋብቻ ሳትፈጽሙ ደግሞ ቤት ውስጥ የሚወለድ ልጅ ኃላፊነቱ 100% የእናት የመሆኑ ፕሮባቢሊቲ ከፍ ያለ ነው። ለምን አባት እናት ስትወልድ ሆስፒታል አብራችሁ በመገኘት ልጁ ስም ሲወጣለት ምዝገባ ሲመዘገብ አብራችሁ ወዲያውኑ በፍቅር ሰዓት 50-50 እንድሰጥህ እንትን ማድረግ አለብህ። ወጥረህ መስራት አለብህ። በፍቅር ላይ ጸባል ልክ ሲወለድ 50% የአባትነት መብትህን ለምን በጓደኝነት የተወለደ በህጋዊ ጋብቻ ያልተወለደ ልጅ ስለሆነ መብቱ 100% የእናት ነው። እሷ ፈቃደኛ ከሆነች ነው 50% ለአንተ የምትሰጥህ። እዛ ላይ አልሰጥም ካለች ፎልማክት ከሌለህ ለልጆችህ የሆነ ፎልገሪሽት ከሌለህ አዎ እናት አጠገቡ እንዲደርሱ አልፈልግም ትላለች። አንተ ደግሞ ልጆችን ማየት አለብኝ ለማለት ፎልጌሪሽት የለህም። የአባትነት መብት 50% የለህም። በጋብቻ ውስጥ ያልተወለደ ልጅ ነው። በዚህ አማካኝነት ብዙ እናቶች ይችን አጋጣሚ ይጠቀሙበታል። ለምሳሌ እኔ ትዳር መፍታትን አላበረታታም። ጥሩም አይደለም። በጣም ከባድ ነው። እንደሚባለውም ቀላል አይደለም። የድንግል ማርያም ልጅ ነገሮችን ስላቀለለልኝ ቀላል ነው ማለት አልችልም። በዛ ላይ ደግሞ ሳድግም ሲንግል ዳድ ስላሳደገኝ ስነ ልቦና የወንድ ስለሆነ ብዙ አልችልም እንዴት ነው የማለት አይነት በቃ የወንድ ስነ ልቦና ስላለኝ እንደ ወንዶች እንደሚወጡት ተወጥቼዋለሁኝ። ብዙ ጊዜ እኔ ስነ ልቦናዬ ወደ ወንድ ያመዝናል። ብዙ እኔ የምፈራ ሴት ነኝ እንዴት ነው የምል አይነት ሰው አይደለሁም። በቃ በመሞከር ካቃተኝ ከአቅሜ በላይ ነው። ሌላኛው በር ሲዘጋብኝ ሌላኛውን በር ከፍታለሁኝ። ምንም ነገር የምፈራው ነገር የለኝም ከመድኃኔዓለም ውጭ። ምንም ነገር በህይወት የሚመጣው በማንም ሰው የመጣበት ነገር ነው። ለኔ ለብቻ ሞትም እንኳን ቢሆን መሬት አላሟሽም የመጀመሪያው አይደለሁም ብዬ ነው የማስበው። ሰው ግን ለሁሉም ሰው እንደዛ ቀላል አይደለም። ስለዚህ አላበረታታም። ግን እኔ በህጋዊ ጋብቻ ስለሆነ ልጅ የወለድኩት ኮርስ አውቶማቲካሊ 50% ስላለ መከልከል አልችልም።
አባት 50% አለው፣ እናት 50% አላት። መከልከል አልችልም በፍጹም። ያዝም ብዬ ጠይቅም ብዬ ማስገደድ አልችልም። አጠገቤ አትድረስም ብዬ መከልከል አልችልም። ግን በህጋዊ ጋብቻ ውስጥ ያልተወለዱ ልጆች ለአንዳንድ ክፉ እናቶች ወይም ደግሞ አንተን ለማናደድ አንተ ይቅርታ በቃ እኔ ከልጆቼ አትለይኝ እያልክ እንድትለምናት የምትፈልግ ህይወትህን ቀጣይ ህይወትህን እንድትመራ ደስተኛ እንዳትሆን እንድትበሳጭ ሰካራም እንድትሆን ጫቃሚ እንድትሆን ሺሻ ቤት እንድትውል የምትፈልግ እናት ደግሞ ይህንን ትጠቀምበታለች። እና ፕሊዝ ወንዶች እኔ የምመክራችሁ ነገር ቢኖር በፍቅረኝነት ሆናችሁ ወይ ፓርትነር ሻፍት ሆናችሁ አንድ ቤት ውስጥ ልጅ ስትወልዱ በፍቅር ሰዓት ሳይቃጠል በቅጠል 50% የአባትነት መብትህን እንድሰጥህ ከተቻለ የፋሚሊ ስም በአንተ አባት ስም እንዲጠሩ አንተም ደግሞ ከዛ በኋላ እግዚአብሔር ሳይፈቅድ ቀርቶ መለያየት ቢኖር በሰላም ልጆችን ትጠይቃለህ። አርብ ቀን ውስጥ እሑድ ትመልሳለህ። እሷም እንደዛው ተረዳድታችሁ እልክ ሳይሆን ልጆቻችሁ የሚያድጉበትን ብታደርጉ እመርጣለሁ ማለት ነው። አባት ለልጆች ያስፈልጋል፣ እናትም ለልጆች ታስፈልጋለች። ባልና ሚስት አልተግባቡም። ባል ለሚስቱ መጥፎ ነው ማለት፣ ሚስት ለባሏ መጥፎ ናት ማለት ለልጆቿ መጥፎ ናት ማለት አይደለም። አንድ ሴት ባሏን ልታንገበግበው ትችላለች፣ መጥፎ ልትሆን ትችላለች፣ ሿሿ ልታደርገው ትችላለች፣ ችት ልታደርግበት እርኩስ ልትሆን ትችላለች። ልጆቿ ግን ልጆቿ ናቸው። አባትም እንደዛው። ያ ማለት ግን ለልጆች መጥፎ የሆነ አባት የለም እያልኩኝ አይደለም። ለልጆቿ መጥፎ የሆነች ልጆቿን ቆልፋ ባዶ ቤት ትታ የምትሄድ ኃላፊነት በጎደለው መልኩ የሆነ ቦታ ወይ ለማታውቃት ሴት በጥቁር ከፍላ ልጆቿን አስቀምጣ ጭፈራ ቤት የምትሄድ እናት የለችም እያልኩኝ አይደለም። እነዛ በጣም ጥቂት ፐርሰንት ናቸው። እባካችሁ እርስ በርሳችሁ ኢጓችሁን ትታችሁ ከኔ ከተለየች አማረባት፣ ከኔ ከተለየ አማረበት፣ ሌላ ሊጠብስ ነው፣ ሌላ ልጥብስ ነው ብላችሁ በልጆች አትበቃቀሉ። ልጆቻችሁን በመነጋገር በትምህርታቸው ጉዳይ በመነጋገር በሆቢያቸው በመነጋገር ስለ ወደፊት ስለ ፊውቸራቸው ኢቭን የጋራ አካውንት ከፍታችሁ ለወደፊት ብር እንቆጥብለት፣ እኔ 30 ሰጥሻለሁ አንቺ 30 አድርጊና አካውንት ከፍተሽ እንደዚህ እናድርግ ብላችሁ ተረዳዱ። የልጆችህ እናት ስራ እንድትሰራ ትምህርት ቤት ቢታመሙ አንተ ፍቃድ መውሰድ የምችል ከሆነ እሷ ፕሮበሳይት ላይ ሆና ወይም ሙከራ ሰዓት ላይ ሆና አንተ ሄደ እኔ አመጣልሻለሁ ከስራሽ እንዳትባረሪ ብላችሁ ብልጥ ሆናችሁ እንደ ነጮቹ እንደ ፈረንጆቹ ብልጥ ሆናችሁ ልጆቻችሁን አሳድጉ። ምክሬ ነው። ኢትዮ ጃጎ ነኝ። መቅደስ የአፍሻ ማሞ ልጅ ኑሮ በጀርመን። ወንድሜ ሀሳብህ ጥሩ ስለሆነ ነው እንትን ያልኩት። በራስህ ደግሞ እንዲህ አይነት ነገር ከደረሰብህ ወይ ደርሶብህ ከሆነ በተቻለ መጠን ልጅህን ለመጠየቅ የሚከለክልህ አንዳችም ነገር የለም። ቅድም ካልኳቸው ያልተገባ ሱስ፣ ያልተገባ ዛቻ እና ባህሪ ከሌለብህ በስተቀር አንድ አባት ልጆቹን እንዳይጠይቅ የሚከለክለው አንዳችም ሕግ የለም። 50% እንግዲህ የአባትነት ፎልጌሪሽት ከሌለህ የአባትነት መብት ከሌለህ ደግሞ ያው በሚስትህ ወይ ደግሞ በኤክስህ ወይ ደግሞ ሌሎችም ጓደኞችን በዙሪያቸው የምታያቸው ሰዎች ከሆነ ያወራሁ እንትን የላቸው ማለት እንትናቸው የጠበበ ነው። እና ስለዚህ በፍቅር ሰዓት 50% ለማድረግ ሞክሩ፣ ለመረዳዳት ሞክሩ፣ ለመቀራረብ ሞክሩ። ምክሬ ነው። እወዳችኋለሁ። ልጆቻችን የነገ ሀገር ተረካቢ ስለሆኑ ለእኛ መበቀያ አይደሉም፣ ለእኛ ማናደጃ አይደሉም። ልጅን እንደ ማናደጃ መጠቀም የለብንም። እኔ ፐርሰናሊ ልጅን እንደ ማናደጃ ተጠቅሜ በልጅ ጉዳይ ተጨቃጭቄ ህፃናትና ወጣቶች ክፍል ቀርቤ እኔ የእውነት የምወደው አባቴ አፈሽዬ ይሙት ነው የምላችሁ። እኔ በልጅ ጉዳይ ወንበር ላይ ቁጭ ብዬ ህፃናትና ወጣቶች ጉዳይ ላይ ከኤክሴ ጎን ለጎን ተቀምጬ በልጅ ጉዳይ አውርቼ አላውቅም። ክስ ገንዘብ ይጨምር አይጨምር ይስጠኝ አይስጠኝ ብዬ አላውቅም። እንደዚህ አይነትም ኢጎ የለብኝም። ምክንያቱም እኔ የበለጠ መስራት እችላለሁ፣ የበለጠ ማግኘት እችላለሁ፣ የበለጠ ራሴን የምችልበትን ጥሩ ደረጃ ላይ የምደርስበትን ከቻልኩ ትዳር የማስቀጥልበትን ካልሆነ ባለሁበት በቃ የበለጠ ለዚች ለ200 300 ለምትመጣው ሳይሆን ከዛ በላይ የምሰራበትን የሚያዋጣ መንገዴን ነው እንጂ አርቄ የማየው ተልካሻ ጥቅማ ጥቅም እንትን ለማለት ብዬ ከሰው ጋር የምጨቃጨቅ ሰውም አይደለሁም። መድኃኔዓለምም እንደዛ እንዳደርግ አልፈቀደልኝም። ለማንኛውም ሁላችሁም